ሰላም ጤና ይስጥልኝ የተወደዳችሁ የቤተሾው ቤተሰቦች የዛሬው ዕለታዊ ዜናዎች ማቅረባችንን ጀመረን አብራችሁን ቆዩ። በኦሮሚያ ክልል ባሌ ዞን ጉራ ዳሞሌ ወረዳ የአንድ ቀበሌ ሙሉ ነዋሪዎች ተፈናቅለው ወደ አጎራባች ወረዳዎች መሸሻቸው ተገለጸ። የተፈናቀሉ ነዋሪዎች እንደሚሉት ከጎረቤት ክልል ሶማሌ በኩል የታጠቁ አካላት እርዳታ እንዳይደርሳቸውና ገበያ እንዳይወጡ መንገድ ዘግተው ጥቃት እንደሚፈጽሙባቸው ለዶይቼ ቬለ ገልጸዋል። በወረዳው የሶማሌ ክልል ሃሮ ዲቤ ወረዳን ከሚያዋስነው ኦኮልቱ ቀበሌ ተፈናቅለው ወደ ባሌ ዞን ደሎመና ወረዳ ብቻ የተሸሸጉ ነዋሪዎች ቁጥር ከ8000 በላይ መድረሱን የዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት አረጋግጠዋል። ከዚህ በፊት የነበረው መንግስት ያደራጃቸው የታጠቁ አካላት የአስተዳደር ወሰናችን በማለፍ መሬታችንን በማረስ ነው የሚያፈናቅሉን፣ በኦኮልቱ ቀበሌ ውስጥ ሰው ሙሉ በሙሉ ተፈናቅሏል ብለዋል። ጥቃቱ እንደ ዲሽቃ ያለ ከባድ መሳሪያ በመጠቀም በብዛት ሌሊት እንደሚፈጸም፣ ሰው ወደ ገበያ ለመውጣት መንገድ በማጣት ተከበው እንደቆዩና በዚህም ምክንያት 20 ሰዎች ገደማ በረሃብ ምክንያት ህይወታቸው ማለፉን ገልጸዋል። ሰላማዊ በነበረው በአካባቢው የተፈጠረው አለመግባባት አዲስ ነገር መሆኑን የሚገልጹት የባሌ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ወንድማገኝ ከበደ የኦኮልቱ ቀበሌ ነዋሪዎች ገበያ እንኳን ወጥተው እንዳይገበያዩ በማሴር ሰላማዊ ዜጎችን የሚያፈናቅሉት የፖለቲካ ፍላጎት ያላቸው ግለሰቦች ናቸው። ስለዚህ የፌዴራል መንግስቱ ጣልቃ ገብቶ ችግሩን መፍታት አለበት ብለዋል። ከዚህ ቀደም ከ4 ዓመታት በፊት በኦሮሚያና ሶማሌ ክልሎች አዋሳኝ ከ1 ሚሊዮን በላይ ዜጎች ያፈናቀለ ግጭት ተከስቶ በሁለቱ ክልሎች አመራሮች እልባት ማግኘቱ ይታወሳል። በትግራይ ክልል የነበረው የረሃብ አደጋ ስጋት መቀልበሱን የዓለም ምግብ ፕሮግራም ገለጸ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ይህን ያለው በትግራይ ክልል ለሚገኙ ከ1 ሚሊዮን በላይ ሰዎች የሰብአዊ እርዳታ ማድረስ መቻሉን ተከትሎ ነው። የዓለም ምግብ ፕሮግራም የኢትዮጵያ ከፍተኛ ኃላፊ ኤድሪያን ቫንዳክናብ ለቢቢሲ እንደተናገሩት ድርጅታቸው የሰብአዊ እርዳታ ማድረስ በመቻሉ በትግራይ ክልል የረሃብ አደጋ ስጋት ተቀልብሷል ብለዋል። ይህ ማለት ግን ሁኔታዎች በዚህ ሁኔታ ይቀጥላሉ ማለት አይደለም። ለ2.1 ሚሊዮን ሰዎች ምግብ ለማድረስ ታቅዶ ለ1.1 ሚሊዮን ሰዎች የዓለም ምግብ ፕሮግራም እርዳታ ማድረሱን ኃላፊው ገልጸዋል። መጋቢት 2014 ዓ.ም የፌዴራል መንግስት ለሰብአዊነት ሲባል የተኩስ አቁም ለማድረግ መወሰኑን ተከትለው የሰብአዊ እርዳታ በተሻለ መጠን ወደ ትግራይ ሲገባ መቆየቱ ተዘግቧል። ኃላፊው ይህ ስምምነት ከተደረሰ በኋላ የእርሳቸውና ሌሎች አጋር ድርጅቶች በሰመራ መቀሌ ኮሪደር በኩል ወደ 4000 የሚጠጉ የሰብአዊ እርዳታ የጫኑ ከባድ መኪናዎች ትግራይ መግባታቸውን ገልጸዋል። ጥሩና መጥፎ ዜናዎች አሉ። ጥሩ ነገሩ ለሰብአዊነት ሲባል የተደረሰው የተኩስ አቁም ስምምነት እየተከበረ ነው ያሉት ኃላፊው የጸጥታ ሁኔታ፣ የተጨማሪ ፈንድ ጉዳይና የነዳጅ አቅርቦት ግን በእርዳታ አቅርቦት ስራው ላይ አሳሳቢ ሆነው መቀጠላቸውን ኃላፊው ገልጸዋል። ከተኩስ አቁም ስምምነት ወዲህ በአንዳንድ አካባቢዎች ከሚያጋጥሙ የደህንነት ስጋቶች በቀር እርዳታ ወደ ትግራይ እንዳናደርስ ክልከላ አልተጣለብንም ብለዋል። አብዛኛውን የትግራይ አካባቢዎችን ተቆጣጥሮ የነበረው የፌዴራል መንግስቱና አጋሮቹ ሰኔ 2013 ዓ.ም ክልሉን ለቆ ከወጣ በኋላ እንደ ቴሌኮም፣ የኤሌክትሪክ ኃይልና የባንክ አገልግሎቶች ተቋርጦ ይገኛሉ። ቡርጂ ውስጥ ታጣቂዎች ባደረሱት ጥቃት ሰዎች ተገደሉ። ደቡብ ክልል ቡርጂ ልዩ ወረዳ የታጠቁ ቡድኖች አደረሱት በተባለ ጥቃት 4 ሰዎች መገደላቸውንና 5 ሰዎች ደግሞ መቁሰላቸውን ነዋሪዎችና የተጎጂ ቤተሰቦች ገልጸዋል። የወረዳው መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ገብረ ወልድ ሂዶ ከተገደሉና ከቆሰሉ አርሶ አደሮች በተጨማሪም ከ50 በላይ ከብቶች መዘረፋቸውን አስታውቀዋል። በጥቃቱም ሱሮ ባርጉዳ መሽገዋል ያሏቸውን ታጣቂ ቡድን ወንጅለዋል። በተመሳሳይ ታጣቂ ቡድኑ በአማሮ ወረዳ በተፈጸመ ጥቃት አንድ አርሶ አደር መገደሉን የአማሮ ወረዳ ሰላምና ጽሕፈት ቤት ኃላፊ ለአሜሪካ ድምፅ ገልጸዋል። አሜሪካ የሚገኙት የኦሮሞ ነጻነት ሰራዊት ቃል አቀባይ መሆናቸውን የሚናገሩት ኦዳ ተርቢ ከዚህ ቀደም በዚያ አካባቢ ስለሚደርሰው ጥቃት ተጠይቀው ውንጀላውን ማስተባበላቸው ይታወሳል። 300 የኤርትራ ስደተኞች ያሉበት አልታወቀም ተባለ። ከሰሜኑ ጦርነት ጋር በተያያዘ 300 የሚጠጉ የኤርትራ ስደተኞች ያሉበት አልታወቀም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል።
የኢትዮጵያ ሰብአዊ መብቶች ኮሚሽን የሀገር ውስጥ ተፈናቃዮች ስደተኞችና ፍልሰተኞች መብቶች ስራ ክፍል ዳይሬክተር እንጉዳይ መስቀሌ እንደገለጹት ባለፈው ህዳር ወር ላይ በወጣው ጣምራ ምርመራ ግኝት በትግራይ ክልል የነበሩ ኤርትራውያን ጉዳት ማስተናገዳቸውን ተከትሎ የተወሰኑት ወደ መጡበት በግድ ሲመለሱ ሌሎች ደግሞ መበታተናቸውን አስታውሰው ከዚህ ውስጥ 300 የሚጠጉ ያሉበት እንደማይታወቅ በሪፖርቱ ተገልጾ ነበር ብለዋል። ጠፉ የተባሉ ስደተኞች ወደ ኤርትራ ሄደው እንደሆነ በኤርትራ መንግስት በኩል የማጣራት ሙከራ ተደርጎ እንደሆነ በሚል ለቀረበላቸው ጥያቄም ኮሚሽኑ በኢትዮጵያ ውስጥ የተከሰተውን ጉዳይ ብቻ ነው የማጣራት ኃላፊነት ያለው ሲሉ ገልጸዋል። ከዚህ ውጭ ያለው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ኃላፊነት እንደሆነ አንስተዋል። በስደተኞች ላይ ከደረሰው ከፍተኛው የሰብአዊ መብቶች አደጋ የተከሰተው በትግራይ ክልል የተቀሰቀሰውን ጦርነት ተከትሎ እንደመሆኑ በክልሉ የነበረው የኤርትራውያን ስደተኞች የመጠለያ ጣቢያ መውደሙን ጨምሮ በመጠለያ ጣቢያው በተሰነዘረው ጥቃት በደረሰው ሞት የስደተኞች መበተንና በግድ ወደ መጡበት እንዲመለሱ መደረግ ነው ተብለዋል። ኢትዮጵያ 850 ሺህ የሚጠጉ ስደተኞችና ጥገኝነት ጠያቂዎችን በማስጠለል በአፍሪካ ስደተኞችን ከሚቀበሉ ሀገሮች አንዷ መሆኗ ይታወቃል። የውጭ ባንኮች ወደ ሀገር ውስጥ መግባታቸው ስለማይቀር ባንኮች ራሳቸውን ማጠናከር እንደሚገባቸው ዶክተር ይናገር ደሴ ገለጹ። በዛሬው ዕለት ስራውን በይፋ የጀመረው አሃዱ ባንክ የሥራ ማስጀመሪያ ስነ ስርዓት ላይ የተገኙት የብሔራዊ ባንክ ገዢ ዶክተር ይናገር ደሴ ባንኮች ራሳቸውን በማጠናከር ከውጭ ባንኮች ጋር ለሚኖረው ውድድር መዘጋጀት እንዳለባቸው አሳስበዋል። በኢትዮጵያ የባንኮች ተደራሽነት ከሚያቀርቡት የብድር ስርጭት አናሳነት ከሚጠቀሟቸው የቴክኖሎጂ መሻሻሎች ውስንነት አንጻርና ሌሎች ምክንያቶች የውጭ ባንኮች ወደ ሀገር ውስጥ መግባታቸው ስለማይቀር የሀገር ውስጥ ባንኮች ራሳቸውን ማጠናከር እንደሚገባቸው ተናግረዋል። አያይዘውም የሀገር ውስጥ ባንኮች ተደምረው አንዳንድ መካከለኛ ደረጃ ካላቸው የውጭ ባንኮች ጋር ሊወዳደሩ የማይችሉ መሆናቸውን አንስተዋል። የውጭ ባንኮች ወደ ሀገር ውስጥ የመግባታቸው ነገር እርግጥ ነው ብለዋል የብሔራዊ ባንክ ገዢው ዶክተር ይናገር ደሴ። ክቡራን አድማጮች ዜናዎቻችንን አበቃን። መልካም ጊዜ።